ሰላም የኢትዮቪድስ ቤተሰቦች ቡናን በመጠጣት የጉበት በሽታ መከላከል እንደሚቻል ያውቃሉ? እንግዲያውስ ትንሽ እናሳውቁ። በአብዛኛው የምንመገበውና የምንጠጣው ነገር በሰውነታችን ላይ ጉዳት ያደርሳሉ ይባላል። አልፎ አልፎ ግን ለሰውነት ጠቀሜታ ያላቸው ነገሮች እንዳሉ ከዚያም የሚወጡ ጥናቶች ይዘግባሉ። ሰዎች በብዛት ከሚያዘወትሯቸው መጠጦች አንዱ ቡና ነው። የተለያዩ ጥናቶች እንደሚያሳዩት ከሆነ ከዚህ ቀደም በሰውነት ላይ ጥሩ ውጤት ያመጣ ተብሎ ነው ማጠቃለያ የሚወጣው። አሁን ግን ጠንካራ ባለ ሁኔታ ቡና በተለይም የጉበት በሽታ ያላቸው ሰዎች ላይ ያለው ከፍተኛ ጠቀሜታ በጥናት እየታየ ነው። በቀን ከሁለት የቡና ሲኒ በላይ ቡና መጠጣት ያለው ጠቀሜታ በዝርዝር ለማስቀመጥ ስለ ጉበት በሽታ በመጠኑም ቢሆን መግለጽ ጥሩ ነው። ዘላቂ ከሆነ የጉበት በሽታ ሌሎች ምክንያቶችን ጨምሮ ከአምስቱ ቫይረሶች በሄፓታይተስ ቢ፣ በሄፓታይተስ ሲ ቫይረሶች አማካኝነት ይከሰታል። መጥፎ ውጤቱም ከጊዜያ በኋላ ጉበትን በማቁሰል የጉበት ጥብሰት ሲሮሲስ ኦፍ ሊቨር፣ የጉበት መድከም ሊቨር ፌሊየር እና የጉበት ካንሰር ናቸው። የጉበት መድከም እስኪከሰት ድረስ በጉበት ውስጥ የሚካሄደው ጥብሰት ምንም ምልክት የማያሳይ መሆኑን ሊያውቁ ይገባል። ከቫይረሱ መያዝ ውጪ ደግሞ በአልኮል አማካኝነት ተመሳሳይ የሆነ የጉበት በሽታ የሚከሰት ሲሆን ሌላው እምብዛም በህብረተሰቡ የማይታወቀው በአልኮል ያልመጣው በጉበት ውስጥ ከመጠን በላይ ጮማ መከማቸት የሚያስከትለው ነው። ነን አልኮሊክ ፋቲ ሊቨር ዲዚዝ የሚባል በሽታ አለ። ይህ ፋቲ ሊቨር ዲዚዝ የሚባለው ሁኔታ በአልኮል አማካኝነትም ይከሰታል። እንግዲህ የተለያዩ ጥናቶች እንደሚያሳዩት ከሆነ ከሁለት ሲኒ ወይም ከዛ በላይ በየቀኑ ቡና መጠጣት የሚከተሉትን ለውጦች ሲያስከትል ታይቷል። አንደኛ፣ በጉበት በሽታ ምክንያት በደም ምርመራ የሚታዩ 3 ነገሮችን ማለሳለስ። ሁለተኛ፣ ከዚህ ጋር በተያያዘም የጉበት ጥብሰት መፈጠርን ማዘግየት። ሶስተኛ፣ የጉበት ጥብሰት በመዘግየቱ ምክንያት ደግሞ የጉበት መድከምን ማዘግየትና መከላከል። አራተኛ፣ ተያይዘው የሚመጡ የጉበት ካንሰር የመከሰት ሁኔታን መቀነስ። አምስተኛ፣ በዚህ ምክንያት ደግሞ በጉበት በሽታ የሚከሰተውን ህይወት ማለፍን ማዘግየት። ስድስተኛ፣ የሄፓታይተስ ሲ ቫይረስ ያለባቸው ሰዎች ደግሞ ቡና በመጠጣታቸው ምክንያት ለሄፓታይተስ መድኃኒቶች ጥሩ ምላሽ መስጠት ናቸው። እነዚህ ጥናቶች ከዚህ በፊት እንደዘገቡት በቀን የምንጠጣው የቡና መጠን በጨመረ ቁጥር ጠቀሜታው እየጨመረ እንደሚሄድ ነው ያስገነዘቡት። ጠቃሚ ሆኖ እንዳገኛችሁት ተስፋ አለን። የጤና ነክ ጥያቄዎች ካሉት ኮሜንት ላይ ጻፉልን፣ የምንመልስ ይሆናል። ለተለያዩ መረጃዎችና ቪዲዮዎች ሰብስክራይብ በማድረግ ቤተሰብ ይሁኑ።